ዛሬ በማሳያችሁ አፕሊኬሽን በአንድ ሰው $1 እንዲሁም ደግሞ ጌሞች በመጫወት የስልክ የምታገኙበትን አፕሊኬሽን ማሳያችሁ። ሶ በዚህ ቪዲዮ ሙሉ አሰራሩን ከነሽትሮ አደራረጉ የማሳያችሁ ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ መከታተላችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እንሂድ። በመጀመሪያ የአፕሊኬሽኑ ስም ጌም ጋላ ይባላል። በመግቢያው እንደነገርኳችሁ በአንድ ሰው $1 ወይንም $1 ይከፍላችኋል። 10 ሰው ኢንቫይት ካደረጋችሁ ደግሞ $10 ዊዝድሮ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ የተለያዩ አይነት ሪዋርድ የምታገኙባቸው መንገዶች አሉ። ፓርቲም አለው። ጌም በመጫወት መሰብሰብ ትችላላችሁ። ስለዚህ እያንዳንዱን ነገር አብረን የሚመለከት ይሆናል። እስከመጨረሻው ድረስ ማየታችሁን እንዳትረሱ። ኦንላይን ነክ ነገሮች ደግሞ የሚመቻችሁ ከሆነ ይህን ቻናል ሰብስክራይብ እንዲሁም ደግሞ ይህን ቪዲዮ ላይክ ያደረጋችሁ ጀምሩት። ሶ አፕሊኬሽኑን ዳውንሎድ ለማድረግ የግድ VPN ኮኔክት ማድረግ አለብን። ሶ VPN ያላችሁ ሰዎች VPNናችሁን ኮኔክት ታደርጋላችሁ። VPN የሌላችሁ ሰዎች ደግሞ የመጀመሪያው ስራ የሚሆነው VPN ዳውንሎድ ማድረግ ነው። ሶ እዚህ ጋር ሰርች በማሮ ላይ ሄደን VPN ብለን ሰርች እናደርጋለን። እንደምትመለከቱት ብዙ አይነት VPN ያመጣላችኋል። እኔ የምጠቀመውና አሪፍ የሆነው ይሄ ሴኩር VPN የሚለውን ዳውንሎድ ታደርጋላችሁ። እዚህ ጋር ኢንስታል እናለን። እንደምታዩት አፕሊኬሽኑ እየወረደ ነው። የአፕሊኬሽኑን የጌም ጋላ የሚባለው የአፕሊኬሽኑ ሊንክ ቴሌግራም ቻናል ላይ ነው ማስቀምጥላችሁ። ቴሌግራም ቻናላችን ጆይን በሉና እዛ ሊንኩን ታገኛላችሁ። ሶ እዚህ ጋር ኦፕን እንለዋለን። እዛ አክሴፕት እንለዋለን። ሶ አሁን VPNናችንን ኮኔክት አድርገን ጨርሰናል። ከዛ ቴሌግራም ላይ በመሄድ ሊንኩን አስቀምጥላችኋለሁ። ቴሌግራም ላይ ሊንኩን ወይም ደግሞ እዚሁ የዩቲዩብ ኮሜንት ስር ላይ አስቀምጥላችኋለሁ። ሶ እዚህ ጋር ሰርች ባር ሄዳችሁ ቪክሰው ላይ ሰርች ታደርጋላችሁ። የቴሌግራም ቻናሉንም የአፕሊኬሽኑን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶ እዚህ ጋር ቢክስ የሚለውን ቻናል ጆይን ካደረጋችሁ በኋላ እዚህ ጋር ፒን የተደረገችዋን አንድ ጊዜ ትነካላችሁ እዚህ ጋር። ሶ እዚህ ጋር መጀመሪያ አስቀድሜ ቴሌግራም ላይ ነበረ ፖስት ያደረኩላችሁ። ሶ እዚህ ጋር ሊንኩ አለ። ሊንኩን እንነካለን። እዚህ ጋር እንደምታዩት እዚህ ጋር ዳውንሎድ ነው የሚል መጥቶልናል። ሶ ዳውንሎድ እናለን። ወደ ስቶሪ ተከፋላችሁ። እንደምታዩት እንደዚህ መጥቶልና ማለት ነው። ነገር ግን እናንተ እንደዚህ VPNናችሁን ኮኔክት አድርጋችሁ እዚህ ስክሪኑ ላይ ያለው ምልክት ያመጣባችሁ ምን ታረጋላችሁ? እዚህ ፕሌይ ስቶር ላይ ትሄዱና እዚህ ጋር ፕሌይ ስቶራችሁን ጫኑላችሁ፣ የፕሌይ ስቶር አፕሊኬሽናችሁን ጫኑላችሁ ይዛችሁ እዚህ ጋር የአይ ምልክቷን ትነኩና ወደታች ትወርዱና ስቶሬጅ ሚለው ላይ ትፈልጋላችሁ እናንተ ጋር። በመቀጠል እዚህ ጋር ክሊር ካች ምትሏል አንድ ጊዜ ዳታውንም ክሊር አድርጋችሁ ድጋሚ ቴሌግራም ላይ ሄዳችሁ ቀጥታ VPNናችሁን ኮኔክት አድርጋችሁ መጣችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ እኔ እንደምታዩት ምንም ነገር አላዘኝም። ሶ እዚህ ጋር ዳውንሎድ ምትሏን ኢንስታል ምትሏችን ኢንስታል አደርጋለሁ። አስታውሱ እዚህ ጋር VPNኑን የምንጠቀመው አፕሊኬሽኑን ዳውንሎድ ለማድረግ እንጂ አካውንት ስንከፍት VPNኑን እናጠፋዋለን። አፕሊኬሽኑ ይወረድና አከፋፈቱ አሳያችኋለሁ። ሶ እኔ በዚህኛው አካውንት ማሳያችሁ ለእናንተ አካውንት ሳይን አፕ እንዴት እንደምታደርጉ ለማሳየት ነው። በዋና አካውንት ገብቼ ደግሞ ሙሉ አሰራሩን እንዴት እንደምትሰሩ ኢንቪቴሽኑን ሙሉ ፕሮግራሙን አሳያችኋለሁ ማለት ነው። ሶ አፕሊኬሽኑ እየወረደ ነው። እንደምታዩት አፕሊኬሽኑ ወርዶልናል። በመቀጠል አፕሊኬሽኑን ኦፕን እናደርገዋለን። ግን ኦፕን ከማድረጋችን በፊት እንደነገርኳችሁ VPNናችሁን ኦፍ ማድረግ አለባችሁ ማለት ነው። ሶ እዚህ ጋር VPNናችንን እንከፍታለን። እዛ ዲስኮኔክት እናደርጋለን ማለት ነው። እዚህ ጋር ከአንድ እስከ 3 ቁጥርና ዲስኮኔክት ኦን ይሆንላችኋል። እዚህ ጋር ዲስኮኔክት ታደርጋላችሁ። እንደምታዩት የፍራንስ ነበረ። ሶ እናጠፋና ሁሉንም ክሊር እናደርገዋለን። በመቀጠል አፕሊኬሽኑን እንከፍተዋለን ማለት ነው። ጌም ጋላ የሚባለው አፕሊኬሽን እንደምታዩት ይሄን ይመስላል። ኢንተርፌሱ ሲከፍትላችሁ እንደዚህ ነው። እዚህ ጋር እኔ አካውንት አለኝ ከዚህ በፊት እዚህ ላይ አካውንት የከፈኩበት ስላለ ቀጥታ በዋናው አካውንት ሊያስገባኝ ይችላል። ሶ
ካስገባኝ ድጋሚ ሎጋውት ብዬ እንዴት ሎጊን እንደምታደርጉ አሳያችኋለሁ። ሶ እዚህ ጋር እንደምትመለከቱት እዚህ ጋር ስታርት ሚል አለ። ስታርት ሚለው ከዚህ በፊት ሎጊን አድርጋችሁ ከነበረ ስታርት ካላችሁ ቀጥታ ያስገባችኋል በመጀመሪያ በከፈታችሁት አካውንት። ነገር ግን እናንተ አዲስ ስለሆናችሁ እዚህ ጋር የጉግል ምልክቷን አንድ ጊዜ ትነካላችሁ። ታችሁ እዚህ ጋር የኢሜይላችሁን የምትጠቀሙትን ኢሜይል ትመርጣላችሁ ማለት ነው። የጉግል አካውንታችሁን ትመርጣላችሁ። እንደምታዩት ነግራችሁ ነበር አስገባኝ ማለት ነው። እናንተ ጋር ግን ለዚህ ያስገባችሁ መጀመሪያ ስለሆነ የምትከፍቱት መጀመሪያ ስትከፍቱ ጀንደራችሁን ያስመርጣችኋል። ፊሜል ወይም ሜል ምናምን ብሎ ያስመርጣችኋል። እናንተ እሱን ትሞላላችሁ ማለት ነው። ሶ እንደምታዩት እንደገባችሁ እንደዚህ ኢንተርፌስ የሚመጣው እዚህ ጋር ጌም የምትጫወቱበት አለ። እዚህ ጋር የፓርቲ አለ፣ የፓርቲ ቦታ አለ። እዚህ ጋር ደግሞ መጨረሻ ላይ እዚህ ጋር ፕሮፋይላችሁ አለ። ሶ ፕሮፋይላችሁ ላይ ስትገቡ እንደምታዩት እዚህ ጋር ይለያል። የሚሰጣችሁ ሪዋርድ የተለያየ ሪዋርድ የሚሰጣችሁ ሴቶች ስትሆኑና ወንዶች ሲሆኑ የተለያየ አይነት ሪዋርድ ይሰጣችኋል ማለት ነው። ሶ እዚህ ጋር እንደምታዩት ቀጥታ እንደገባችሁ የመጀመሪያ ስራችሁ የሚሆነው ፕሮፋይላችሁን ኮምፕሊት ማድረግ ነው። ሶ ፕሮፋይላችሁን ኮምፕሊት ለማድረግ እዚህ ጋር ማይ ፕሮፋይል የምትሏን አንድ ጊዜ እንነካለን። እንደምታውቁት እዚህ ጋር ሙሉ ኢንፎርሜሽናችሁን ያመጣላችኋል ከመጀመሪያው እስከ መጨረሻው ማለት ነው። ከላይ እንደምታዩት ፕሮፋይላችሁን መቀየር አለባችሁ። ፕሮፋይላችሁን ካልቀየራችሁ የቬሪፋይ ምልክቷን አታገኙም ማለት ነው። ሶ መጀመሪያ እዚህ ጋር ፌሳችሁን እዚህ ጋር ኖት ቬሪፋይድ የሚለውን እዚህ ጋር ነክታችሁ ፌሳችሁን ቬሪፋይ ታደርጋላችሁ። እዚህ ጋር አለው ትላላችሁ ዩዚንግ ዚስ አፕሊኬሽን የሚለውን ከዛ እዚህ ጋር እንደምታዩት እኔ በፊሜል ነበር የከፈትኩት አካውንቱ ለዛ ነው እንደዚህ የሚለኝ በእንትን ቼክ ለማድረግ ነው። በፊሜል አካውንት ነበር የከፈትኩት። እናንተ ጋር ግን መርጣችሁ ታስገባላችሁ። ፊሳችሁን ቬሪፋይ ታደርጋላችሁ። እንዲሁም ደግሞ እዚህ ጋር የእንትን ምልክቷን የዚህ ጋር ቹስትሩና ፎቶአችሁን ታስገባላችሁ። ከዛ በኋላ የቬሪፋይ ምልክት ይሰጣችኋል ማለት ነው። እንዲሁም ደግሞ እዚህ ጋር እንደፈለጋችሁ ስማችሁ መቀየር ትችላላችሁ። እንዲሁም ደግሞ ኤጃችሁን እዚህ ጋር ካልሞላችሁ መጀመሪያ ኤጃችሁን ታስተካክላላችሁ እዚህ ጋር። ሶ አካውንታችሁን ሙሉ ከጨረሳችሁ በኋላ ፎቶ አርግታችሁ ፌሳችሁን ቬሪፋይ አርግታችሁ እንደምታዩት እዚህ ጋር ማይ ፕሮፋይል ላይ ገብቼ ማሳያችሁ እኔ እንደምታዩት ቬሪፋይድ ይላል። እናንተ ጋር እንደነገርኳችሁ መጀመሪያ ላይ ኖት ቬሪፋይድ የሚለው እናንተ አስተካክሉት ማለት ነው። እዚህ ጋር ስማችሁ መቀየር ትችላላችሁ፣ እድሜያችሁን ምናምን መቀየር ትችላላችሁ። ነገር ግን ጀንደራችሁንና ሪጂናችሁን መቀየራችሁ ማለት ነው። ስለዚህ መጀመሪያ አስተካክላችሁ መግባት አለባችሁ ማለት ነው። ስለዚህ ወደ ኋላ ልመለስና አላሳያችሁ። እንደምታዩት እዚህ ጋር ፕሮፋይል ላይ የቬሪፋይ ምልክት አግኝቶበታል ማለት ነው። እንደምታዩት ፌስ ቬሪፊኬሽን ፓስት ይለኛል ማለት ነው። እናንተ ጋርም እንደዚህ መሆኑን ቼክ ማድረግ አለባችሁ ማለት ነው። ስለዚህ አሁን ፉሊ ኮምፕሊት አደረግ ማለት ነው። ሶ አሁን ምንድን የምታደርጉት ኢንቫይት ነው። ኢንቫይት ሰዎችን በደንብ አድርጋችሁ ኢንቫይት ማድረግ ይኖርባችኋል ማለት ነው። በኢንቫይት የሚሰጠው ሪዋርድ አሳያችኋለሁ። ሶ ኢንቫይት የሚለውን ትነካላችሁ። እዚህ ጋር ኢንቪቴሽን የምትለዋን እዚያ ኢንቫይት የምትለዋን ትነካላችሁ። እንደምታዩት እዚህ ጋር ፍሬንድ ሳይን አፕ 10,000 ፕላስ ዳይመንድ ይሰጣችኋል ማለት ነው። 10,000 ፕላስ ዳይመንድ ማለት $1 ነው ማለት ነው። ሶ እንዲሁም ደግሞ ላይን ክሊር የምታደርጉበት ብሮክ ላይኑን እንደዚህ አሁን ስትሳሳቱ ጌሙ ላይ ስትሄዱ አሳያችኋለሁ። 3 ይሰጣችኋል፣ 3 ልብ ይሰጣችኋል። ይህ 3 ልብ ምን ጥቅሙ ምን እንደሆነ እዛ መጀመሪያ ጌሙ ስንጨት አሳያችኋለሁ። ሶ እናንተን የምታደርጉት እዚህ ጋር እንደምታዩት እዚህ ጋር ኮፒ ትላላችሁ። እዚህ ጋር ኮፒ አድርጋችሁ ለጓደኞቻችሁ እንዲሁም ደግሞ ለፈለጋችሁ ሰው ሼር ማድረግ ትችላላችሁ ማለት ነው። ሶ በእናንተ ሊንክ እንዲገቡ ታረጋላችሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ማይ ሪፈራል የሚለው ጋር እዚህ ጋር ፕሮሰሲንግ እያለ ነው። ይህ ፕሮሰሲንግ የሚልበት ምክንያት ለምን ይመስላችኋል? ሶ እዚህ ጋር እኔ ኢንቫይት ያደረኩት ሰውዬ አፕሊኬሽኑን አውርዶ ጀምሮታል፣ ነገር ግን ቬሪፋይ አላደረገም ማለት ነው። ቬሪፋይ ፌስ ቬሪፋይ ምናምን ሲያደርግ ቬሪፋይ አግቶ ሲጨርስ እንደምታዩት እዚህ ጋር 10,000 ይሰጠኛል ማለት ነው። ሶ እናንተ እዚህ ጋር ሊንካችሁን ኮፒ አድርጋችሁ ለጓደኞቻችሁ ሼር ታደርጋላችሁ። እንደምታዩት ከላይ እዚህ ጋር 11 ሚኒት ኤጎ 4 ሚኒት ኤጎ ምናምን እያለ በኢንቪቴሽን ያገኙትን ከላይ ያሳያችኋል። እንደምታዩት 3 ልብ ያደረገ ከላይ ያሳያችኋል ማለት ነው። ሶ እናንተም ገብታችሁ በዚህ ሊንክ ስትመዘገቡ 10,000 ይሰጣችኋል ማለት ነው። ለሴቶችና ለወንዶች የሚሰጠው ሪዋርድ የተለያየ ነው። ሶ ሴቶች ከሆናችሁ በደንብ ሞር ከወንዶች ይልቅ እናንተ ሪዋርድ ታገኛላችሁ ማለት ነው። ሶ እናንተ እዚህ ኮንታክታችሁ ኢንቫይት ማድረግ ትችላላችሁ። እንደምታዩት እዚህ ጋር ፕሮሰሲንግ ይላል። ይሄ ፕሮሰሲንግ የኢንቫይት ያደረኩት ሰውዬ አፕሊኬሽኑ አውርዶታል፣ ግን ነገር ግን ፌስ ቬሪፋይ አላደረገም ማለት ነው። ስለዚህ እናንተ ማድረግ የሚጠበቅባችሁ ኢንቫይት ያደረጋችሁ ሰው የግድ ፌስ ቬሪፋይ እና ፕሮፋይል ምናምን ማድረግ አለበት ማለት ነው። ፕሮፋይል ባደረግም ችግር የለውም፣ ግን ሞር አሪፍ የሆነ ሪዋርድ እንድታገኙ ፕሮፋይሉ ሙሉ ኮምፕሊት መሆን አለበት ማለት ነው። 10 ሰው ኢንቫይት ካደረጋችሁ $10 ዊዝድሮ ማድረግ ትችላላችሁ ማለት ነው። ሶ ሌላው ደግሞ መስራት የምትችሉበት ምንድነው ጌም በመጫወት ነው ማለት ነው። ሶ ጌም ለመጫወት እዚህ ጋር ወደ ኋላ ልመለስና እዚህ ጋር የጌም ምልክቷን የአይከኗን ትነካላችሁ። እኛውን ጌም ሲምፕል የሆነ ጌም ነው። ሶ እንትኖችን በመደርደር ሙሉ ስትወሉ ዊን ማድረግ ትችላላችሁ ማለት ነው። ይህን ዊን ስታደርጉ ደግሞ $1 እስከ $0.5 የተለያየ ነው። ሶ እናንተ
ዊን ስታረጉ እንደምታዩት እዚህ ጋር 0.5 ይላል። እዚህ ጋር 0.5 ይላል። እንደምታዩት ክሊር 8 ላይን ቱ ዊን ሪዋርድ ይላል። ይሄኛውን 8 ላይን አንድ ጊዜ ክሊር ሳረግ $0.5 ይሰጠኛል ማለት ነው። እናንተ ጋር መጀመሪያ አካባቢ ስትጀምሩ 4 ላይን 3 ላይን 2 ላይን እያለ ነው የሚጀምረው። እኔ እዚህ ጋር ሌቭሊንግ ከፍት ላረኩ ነው 8 ላይን የሚለኝ። ሶ እናንተ ጋር የሚሆነው ምንድነው 2 ላይን 3 ላይን 4 ላይን እያለ ይደርሳችኋል ማለት ነው። እናንተ ጋር ስትጀምሩ እዚህ ጋር የመጀመሪያው አፕሊኬሽን ላይ እንዳሳያችሁ የመጀመሪያው አካውንት ላይ እንዳሳያችሁ ሳይን አፕ ሳረገ ሳያችሁ አካውንት ላይ $1 ነበር የሚለው። ሶ እናንተ ዊን እያደረጋችሁ መሰብሰብ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ይሄኛውን ፉሊ ሙሉ ባረጋው ይሰጠኛል ማለት ነው። የሆነ ሪዋርድ ይሰጠኛል እንደምታዩት ለኔ ስለሆነ ነው እንጂ ለእናንተ ሲሆን እንደምታዩት ስንት ላይ ነው ክሊር አድርጉት 1 2 3 4 ላይ ክሊር አድርጊቻለሁ። እናንተ ጋር 4 ላይ ክሊር ታደርጉ $0.5 ዩኤስዲ ይሰጣችኋል ማለት ነው። $1 ነው እናንተ ጋር መጀመሪያ አካባቢ $1 እንዲሁም $0.5 እየተቀያየረ ነው የሚመጣው። እንደምታዩት ደግሞ ከላይ እዚህ ጋር 2544 የሚለው ደግሞ እዚህ ጋር ፉሊ ሲሞላላችሁ ሌላ ሪዋርድ ማግኘት ትችላላችሁ ማለት ነው። ሶ ይሄኛውን ጌም በደንብ ጫወታችሁ እንዳትረሱ ማለት ነው። በተለይ ደግሞ ኢንቫይት ብታረጉ ሞር አሪፍ ሪዋርድ ታገኛላችሁ። እዚህ ጋር ጌም ስትጫወቱ እዚህ ጋር የሚያንጸባርቅ ነገር ካለ ይሄን ጫናታችሁ ወደ ተለያየ ቅርጽ መቀየር ትችላላችሁ ማለት ነው። ሶስተኛው ደግሞ እዚህ ጋር ፓርቲ አለ። የራሱ የሆነ ፓርቲ አለው። እዛ ላይ ላይቭ ላይ ስትቀመጡ ራሱ በአውቶማቲካሊ በሰዓት እየቆጠረ ይሰጣችኋል ማለት ነው። እዚህ ጋር ለምሳሌ እዚህ ጋር የሰው ምልክት ያለበትን እዚህ ጋር የፍሬንድ ምልክት ያለበትን ነካላችሁ። እዚህ ጋር አካውንቱን ስትከፍቱ ሴቶች ከሆናችሁ ቀጥታ ሩማችሁን ክሬት ማድረግ ትችላላችሁ። የራሳችሁን ሩም ክሬት ማድረግ ትችላላችሁ። ነገር ግን ወንድ ሆናችሁ ከከፈታችሁ እዚህ ጋር ወርዝ ሌቭል 1 ያስፈልጋቸዋል። ከዛ በኋላ እንደምታዩት እዚህ ጋር ያስገባኛል ማለት ነው። ላይቭ ላይ ያስገባኛል። ሶ እዚህ ጋር እንደምታዩት ለምሳሌ ከላይ እዚህ ጋር የሰሩት ላይቭ ላይ ቁጭ ብለው የሰሩት እዚህ ጋር ላይቭ ላይ ስትቀመጡ ይሰጣችኋል። ሁሉም የተለያየ ነው። በገባችሁበት ሰዓት የተለያየ አይነት ሪዋርድ ያገኛላችሁ። የተቀመጣችሁበት ሰዓት የሁሉም የተለያየ እንትን ነው ማለት ነው። በተቀመጣችሁበት ሰዓት ለእናንተ ይሰጣችኋል ማለት ነው። ሶ እናንተ የሀገራችን ላይ ደግሞ የኛ ኢትዮጵያ ላይ ያሉ ሰዎች ደግሞ ከፈለጋችሁ እዚህ ጋር ኢትዮጵያ ምትለን ተነካላችሁ። ሎኬሽን አላበራው መሰለኝ ለዛ ነው ሎኬሽኑን ስላላበራው ነው። ነገር ግን ኢትዮጵያ ላይ ከመጣላችሁ እናንተ በነገራችን ላይ ብዙዎች የኢትዮጵያ ላይ እየሰሩት አይደለም። ሶ እናንተ ፈጥናችሁ መስራት አለባችሁ ማለት ነው። እዚህ ጋር ኢትዮጵያ ስለው ይመጣ ነበር ይላቀን ሎኬሽኑን ነጥቼው ነበር ለዛ ሊሆን ይችላል። ነገር ግን እናንተ ሎኬሽናችሁን ኦን ካረጋችሁ በኋላ ኖ ዳታ እያለ ነው። ሎኬሽናችሁን ኦን ካረጋችሁ በኋላ ይመጣላችኋል። ነገር ግን ያን ያክል ማተር አያደርግም እንትኑ ካንትሪው ላይ ማለት ነው። ሶ ፓርቲ ላይ የምታገኙት መንገድ በዚህ መንገድ ነው። ሶ እናንተ ሞር በጣም መስራት የምትችሉ ከሆነ ኢንቫይት ብታደርጉና ጌም ትጫወቱ አሪፍ የሆነ ሪዋርድ ታገኛላችሁ ማለት ነው። በመቀጠል ወደ ዊዝድሮዋል ፕሮሰስ ነው ዊዝድሮ እንዴት እንደምናደርግ አሳያችኋለሁ። በመጀመሪያ ግን እዚህ ጋር ሶሻል ሚዲያ አለ። እዚህ ጋር ሙቭመንት ማለት ነው። ቪዲዮ ፖስት ማድረግ ትችላላችሁ። ፎሎ መደረግ ትችላላችሁ። እንደምታዩት እዚህ ጋር አለ የተደረገ ጊፍት የሚሰጣችኋል ማለት ነው። ለምሳሌ ላይክ ስትደረጉ ምናምን ፖስት ባደረጋችሁት ማግኘት ትችላላችሁ። ነገር ግን ያን አክል ጊፍት የሚሰጠው ስለማይገኝ እናንተ ወጥራችሁ ጌሞችንና ኢንቫይት ማድረግ ትችላላችሁ ማለት ነው። አሁን ወደ ዊዝድሮዋል ፕሮሰስ ያቻለሁ። እንደምታዩት እዚህ ጋር ማይ ዋሌት የሚለው ላይ ሁለት አይነት ባላንስ አለ። አንደኛው የኮይኑ ነው፣ ሁለተኛው ደግሞ የዳይመንዱ ነው። ሶ ዊዝድሮ ማድረግ የምንችለው ዳይመንዱ ነው ማለት ነው። ይህ ዳይመንድ እንዴት ነው የምናገኘው? እንደነገርኳችሁ ጌም በመጫወትና ኢንቫይት በማድረግ እንዲሁም ደግሞ ከራሱ ከሲስተሙ የምታገኙት ሪዋርድ አለ ማለት ነው። የኔ ዳይመንዱን ላሳያችሁ። እዚህ ጋር ነው ዊዝድሮ የምናደርገው ማለት ነው። ሶ እዚህ ጋር ዊዝድሮ ምትሏን አንድ ጊዜ ነካታለሁ። እዚህ ጋር መጀመሪያ ዊዝድሮ የምታደርጉት ወደ ሚት ዋሌት የተባለ ፕላትፎርም ላይ ነው። እዛ ላይ ዊዝድሮ ካደረጋችሁ በኋላ ቀጥታ በቲአርሲ 20 አድሬስ ወደ ባይናንሳችሁ ወይም ደግሞ ወደ ባይቢታችሁ መላክ ትችላላችሁ ማለት። እዚህ ጋር $10 ካልደረሳችሁ ዊዝድሮ ምልክቷ አትበራላችሁ። ሶ እናንተ $10 ስደቱ ነው ዊዝድሮ ማድረግ የምትችሉት ማለት ነው። ሶ እንደምታዩት ሚት ዋሌት ከዚህ በፊት እኔ ኮኔክት አድርጌዋለሁ። ቀጥታ ወደ ሚት ዋሌት የሚወስደኝ እንደምታዩት ባላንስ 00 ነው። እዚህ ጋር ሚት ዋሌት ኮኔክት ሆኗል። ሶ እንታይታችሁ ሚት ዋሌት ኮኔክት እንደምታደርጉ ደግሞ በዛኛው አካውንት ታያችሁ። እዚህ ጋር ኮኔክት ሎግ አውት ብለውም ስለማይሰራልኝ ቦት አካውንት ነው ዊዝድሮ የሚለው ነካዋለሁ። እንደምታዩት እዚህ ጋር ሚት ዋሌት የሚለው አንባውንድ ነው። ሶ እዚህ ጋር ባውንድ የሚለው ነካዋለን። እንደምታዩት አዲስ ሚት ዋሌት እንድትከፍቱ ያዛችኋል። ሶ እናንተ በኢሜይላችሁ ሞር ኦፕሽን አለ። እዚህ ጋር በፎን አለ። እናንተ በኢሜይላችሁ ክፈቱ። ሶ እዚህ ጋር ኢሜይላችሁ ታስገባላችሁ። ሶ ኢሜይላችሁን ካስገባችሁ በኋላ ኔክስት ትላላችሁ። እዛ ወደ ኢሜይላችሁ ኮድ ይልክላችኋል። እንደምታዩት ከላይ ገብቶልናል ፓስወርዱ 15 12 51
እንደምታዩት ሪጅናችሁን ያስመርጣችኋል። እናንተ ኢትዮጵያ አድርጉት ፓስወርዳችሁን ሙሉ። ከዛ በኋላ ዝም ብላችሁ እዚህ ጋር ያለ ካራክተር ዝም ብላችሁ ሌተር እና ነምበር ተጠቅማችሁ ማለት ነው። ካራክተር ሳትጠቀሙ ሌተር እና ነምበር ዝም ብላችሁ ታስገባላችሁ። ሶ ሌተር እና ነምበር ካስገባችሁ በኋላ ኔክስት ላላችሁ ሶ አካውንቱ ሰክሰስፉሊ ክሬትድ ይላል። ሶ አውቶራይዝ ታደርጋላችሁ ከዚህ ከእንትኑ ጋር ከአፕሊኬሽኑ ጋር ከጌም ጋር ላይ ኮኔክት ለማድረግ ነው ባውንድ ለማድረግ። ሶ እንደምታዩት ባውንድ ሰክሰስፉሊ ይላል። ከዛ ኮንፊርም እንለዋለን። እንደምታዩት ተገናኘ ማለት ነው እዚህ ጋር። ሶ እንደምታዩት እዚህ ጋር $50 በታች $50 እዚህ ጋር ቤዚክ ሚል አለ። ሶ እዚህ ጋር ቤዚክ ሚለውን ነካዋለሁ። ቤዚክ ሚለውን ነክቼ እንደምታዩት እዚህ ጋር ፉሊ ኢንፎርሜሽን ታስገባላችሁ ማለት ነው። እዚህ ጋር እንደምታዩት ስማችሁን እዚህ ጋር ሙሉ ስማችሁን ሪል ስማችሁን ማለት ስማችሁን ሚድል ኔማችሁን እዚህ ጋር ላስት ኔማችሁን እዛ ኢሜል ፊሜል ትላላችሁ። ሶ በርጂዛችሁን ታስገቡና እዚህ ጋር አድሬሳችሁን ታስገቡና ኮንፊርም ታደርጋላችሁ ማለት ነው። ኮንፊርም ካደረጋችሁ በኋላ ቀጥታ ወደዛኛው ቬሪፋይ ያደርግላችኋል። እዚህ ጋር ሰሚ ቬሪፋይድ የሚለው ከ$5000 በላይ የምታወጡ ከሆነ ሰሚ ቬሪፋይ ታደርጋላችሁ። ነገር ግን እናንተ ቤዚክ ሌቭል ቬሪፋይ ካደረጋችሁ ይበቃችኋል። ሶ እዚህ ጋር ስማችሁን ኔማችሁ ምናምን ፉል ኢንፎርሜሽኑን በትክክል አስገቡና ኮንቲኒው ብላችሁ አስገቡት። ከዛ በኋላ ወደ እንዴት አድርጋችሁ ዊዝድሮ እንደምታደርጉ ደግሞ አሳያችሁ። ሶ እዚህ ጋር ኮኔክት አድርገናል። ዋሌታችንን ኮኔክት አድርገናል። ሶ ዋሌታችንን ኮኔክት ካደረግን በኋላ እዚህ ጋር ዊዝድሮ እንላካለን። ሶ እዚህ ጋር ሬት ይላችኋል። ሶ እናንተ እንደምታዩት አፕላይድ ሰክሰስፉል ብሎናል ማለት ነው። ስለዚህ ከ24 ሰዓት በኋላ አካውንታችንን ቼክ አድርገው ወደ ሚትዋይት አካውንታችን ይልኩናል ማለት ነው። ስለዚህ ከ24 ሰዓት በኋላ ያለውን ቪዲዮ ደግሞ አንድ ላይ ሪካርድ አድርጌ አታች አድርጌ እዚህ ላይ ለቀላችኋለሁ። ምክንያቱም ድሮ ሳደርግ አሳያችኋለሁ ስላልኳችሁ። ስለዚህ ከዛ በኋላ ከገባልን በኋላ ደግሞ ወደ ፈለግነው አፕሊኬሽን ወደ ባይናንስ ኦር ደግሞ ወደ ባይቢት ወደ ፈለጋችሁ ብቻ TRC ሃይድሬስ መሆኑን ቼክ መላክ ትችላላችሁ ማለት ነው። 24 hours later ትላንትና ኢንስትራክተር ሪካርድ እያሳያችሁ ነበር። ሶ አሁን ከሲስተሙ አንቺ ተልኮልኝ ነበር ምንድነው የሚለው ዊዝድሮ ሰክሰስፉል ነው የሚለው። እንደምታዩት $10 ወደ ሚት ዋሌት ገብቷል ማለት ነው። ሶ እዚህ ጋር ቪም ትላንት ጊዜ ነካትና ያወጣው ማለት ነው። እንደምታዩት $10 ገብቷል ማለት ነው። ሶ ምን ማድረግ አለብን አሁን? ቀጥታ ወደ ባይናንስ ወይም ደግሞ ወደ ባይቢት ወደ ፈለጋችሁ መላክ ትችላላችሁ። ሶ ዋና የሚጠበቅባችሁ TRC አድሬስ መኖሩ ነው ማለት ነው። እዚህ ጋር ከሸቱ ተነካታለሁ። TRC አድሬሳችሁን በትክክል ማስገባችሁን ቼክ አድርጉ። እዚህ ጋር TRC አድሬስ የሚለውን ነካዋለሁ። እንደምታዩት ሊንክ ይላል ማለት ነው። አካውንት ትራንስፈር ቱ የሚለውን ነክቼ ነው ይሄን ያመጣልኝ። ሶ አካውንት ሊንክ ይላል። እንደምታዩት TRC አድሬስን ሊንክ አድርጌቻለሁ ማለት ነው። እናንተ ሊንክ ካላደረጋችሁ እዚህ ጋር ከፈለጋችሁ እዚህ ጋር አድ የሚለውን ነክታችሁ እዚህ ጋር USDT TRC የሚለውን ታረጋባላችሁ ማለት ነው። እንደምታዩት እዚህ ጋር ሙሉ ስማችሁን እስከናያታችሁ ታስገቡና እዚህ ጋር የTRC አድሬሳችሁን ታስገባላችሁ ማለት ነው። ሶ እኔ መጀመሪያ ባውንድ አድርጌቻለሁ። በዛኛው ቪዲዮ ያሳያችሁ ይመስለኛል። ሶ ባውንድ አድርጌቻለሁ። እንደምታዩት እዚህ ጋር አቬሌብል ባላንስ $10 ይላል። እዚህ ጋር ሶ ኦል አማውንት የሚለውን ነካዋለሁ። እንደምታዩት ፊ ያለው ፊውን ቆርጦ ወደ አካውንታችሁ ይገባላችሁ ማለት ነው። እዚህ ጋር ሰሚት ፕላን አንድ ጊዜ ነካታለሁ። ከዛ ሰሚት የሚለውን በተን ከነካችሁት በኋላ እንደዚህ አይነት ሜሴጅ ያመጣላችኋል። ሶ ይሄ ምንድነው? እንደምታዩት ዊዝድሮ ከማድረጋችሁ በፊት ሰሚት ከማድረጋችሁ በፊት ኢንፎርሜሽናችሁን ቼክ አድርጉ። ያስገባችሁትን ኢንፎርሜሽን ሙሉ ፐርሰናል ኢንፎርሜሽናችሁን ቼክ አድርጉ ይላችኋል። ሶ እናንተ ቼክ የሚለውን በተን ተነካላችሁ። ከዛ እዚህ ጋር ሙሉ ዲቴል ኢንፎርሜሽናችሁን ያመጣላችኋል። ሶ ኢንፎርሜሽናችሁን ካረጋገጣችሁ በኋላ ታች ወደታች ወርዳችሁ ሞዲፋይ የሚለውን አንድ ጊዜ ተነካላችሁ። ሶ ሞዲፋይ የሚለውን ስትነኩ እንደገና እዚህ ጋር ኮንፊርሜሽን ሜሴጅ ያመጣላችኋል። ሶ እናንተ ኮንፊርም ታላችሁ ማለት ነው። ሶ እንደምታዩት ከዛ እንደምትመለከቱት ሴቭ ሰክሰስፉል ይላችኋል ማለት ነው። ከዛ በድጋሚ ተመልሳችሁ እዚህ ጋር ከሸቱም ትናንት ጊዜ ተነካላችሁ። አቬሌብል ባላንስ $10 ይላል። ሶ ኦል አማውንቱን እንነካዋለን እዚህ ጋር ወልቺ። ከዛ በኋላ ሰሚት እንለዋለን። ከዛ እዚህ ጋር ኮንፊርም እናደርጋለን ማለት ነው ፓስወርዳችንን አስገብተን። ከዛ በፊት ግን ወደ ኢሜይላችን ቬሪፊኬሽን ኮድ ይልከናል። ሶ እሱን እናስገባለን ማለት ነው። እንደምታዩት አሁን ልኮልናል 3691 67 3691 67 ሶ እንደምታዩት ፕሊስ ኢንተርቴይንመንት ፓስወርድ ይላል። ሶ ፓስወርዳችንን እናስገባለን።
እንደምታዩት ኮምፕሊት ብሎናል ማለት ነው። ስለዚህ አዛኛው አካውንት ላይ ይገባልናል ማለት ነው። ሶ ባክ ብለን እንመለሳለን። እንደምታዩት ዊዝድሮ ሰክሰስ ሆኗል ማለት ነው። እንደምታዩት እዚህ ጋር ፊውን ቆርጦ 0.1.5 ፊውን ቆርጦ ወደዛኛው አካውንት ገብቷል ማለት ነው። ስለዚህ ባይቢታችን ላይ ማለት እኔ ወደ ሲዋሌት ነበር ያንታኩኝ ሲዋሌት ላይ ገብተን ቼክ እናደርገዋለን ማለት ነው። ስለዚህ እናንተ ሁላችሁም ገብታችሁ መስራት ይኖርባችኋል ማለት ነው። ሌላ ጥያቄ ካላችሁ ደግሞ እዚሁ መጠየቅ ትችላላችሁ። ሶ አሁን እዚህ ጋር አልገባም። ሲገባ ስክሪንሾት አድርጌ ቴሌግራም ላይ ፖስት አድርግላችኋለሁ። ቶሎ የሚገባልኝ ከሆነ እዚሁ ከቪዲዮ ጋር ተሰርግጬ ለቅላችኋለሁ ማለት ነው። እስኪ ኤዲት ከማድረገው ድረስ ማለት ነው። ቪዲዮ እንደምታዩት ያው $15 ገባልን ማለት ነው። ስለዚህ ሁላችሁም ወጥራችሁ መስራት አለባችሁ ማለት ነው።